በህይወት እያለው ለሀገሬ አብቆኝ ከልጆቼ አገናኙኝ ብዬ ብለምናችሁ ችላ ያላችሁኝ እህት ወንድሞቼ ስሞት ሬሳዬንም አታገኙትም ትላለች እህታችን። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ እኔ ጋር ሁሉ ሰላም ነው። በያላችሁ በሰላማችሁ ብዙ ተተረፈ ይበልኝ። እንዴት ከርማችኋል? እንዴት ቆይታችኋል? ቤተሰብ ከኢድ በኋላ ጠፍቻለሁ። ኢዳችሁ እንዴት አለፈ? እኛ ጋር አልሐምዱሊላህ ሁሉ ሰላም ነው። ውድ ቤተሰቦቼ እንግዲህ ከመግቢያው ላይ ያያችሁት አንዲት እናት ባለፈው ቪዲዮ ሰርቼባታለሁኝ። እባካችሁ ለልጆቼ አብቁኝ እያለች ነው፣ እያለቀሰች ነው ማለት ነው። እባካችሁ ሼር አድርጋችሁ ለሀቢባ እንዲሁም ለታላላቅ ለፌመሶች አድርሱላቸው። እይታ ያላቸው ታዋቂ ሰዎች ቢያንስ ቪዲዮን ሼር ቢያደርጉት ብዙ ሰዎች ይረዷታል ማለት ነው። እና ቢያንስ ቪዲዮን ሼር አድርጉላት። ወላሂ በጣም የምታሳዝን ስደተኛ እህታችን ናት ማለት ነው። የእኛ ብጤ እኛ ዛሬ ያለንበትን ሁኔታ እንግዲህ ራሳችን እናውቃለን። ነገ ደግሞ የሚገጥመንን ደግሞ እሱ ነው የሚያውቀው፣ አይታወቅም ማለት ነው። እቺ እናት እንግዲህ እያለቀሰች ነው። በህይወት እያለው ለልጆች ያብቁኝ፣ ከልጆች አገናኙኝ እያለች ነው። ነገ ብትሞት ግን ሬሳዋ ፈቶ ተሰቅሎ እህታችን ሞተች፣ በስደት ቀረች ተብሎ ደግሞ ይለቀሳል ማለት ነው። በተደጋጋሚ የዚችን እናት ቪዲዮ አይቻለሁ ማለት ነው። እባካችሁ ለልጆች ያብቁኝ፣ እባካችሁ አጨክኑብኝ ወገኖች፣ ለምጨከናችሁብኝ። እኔ እኮ ምለው ሰው ለምንድን ነው መርጦ አልቃሽ የሚሆነው? ወላ ሀቂቃ ማለት ነው። ሰው ለምንድን ነው መርጦ አልቃሽ የሚሆነው? አንዳንዴ ለደላቸው ለሀብታም ሰዎች እኛ ካልሰጠን እኛ ካልረዳን ብሎ ያዙኝ ልቀቁኝ ይላሉ። አንዳንዴ ደግሞ እንደዚህ የተጨነቁ ታመው አገሬ መግባት እፈልጋለሁ እባካችሁ ለአገሬ አፈር አብቁኝ ሲሉ በህይወት እያሉ ዝም ይባሉና ከሞቱ በኋላ ደግሞ ለሬሳ ያዋጣሉ። ሱብሃንአላህ በጣም የሚገርመው ሀቂቀተን ማለት ነው። እና እባካችሁ የዚችን ልጅ ቪዲዮ ሼር አድርጋችሁ ቢያንስ ታዋቂ ሰዎች ጋር እንዲደርስ እናደርግ። ሀቢባ ጋር ብትሄድ ሀቢባ ጋር እንዲደርስ አድርጉላት ማለት ነው። ሁላችሁም ቪዲዮ ስሩባት እባካችሁ። ነገ እኛ ላይ ምን እንደሚደርስብን አይታወቅም ማለት ነው። ወላሂ በጣም ነው የምታሳዝነው። እባካችሁ ከልጆች አገናኙኝ ነው እያለች ያለችው። ሀገሬ አስገቡኝ ነው ያለችው። ሌላ ነገር አልጠየቀችም ማለት ነው። የዚችን እናት ቪዲዮ ሼር አድርጋችሁ እባካችሁ ታዋቂ ሰዎች እንዲረዷት ሳይሆን እንድትረዳ እንዲያደርጓት ነው። በነገራችን ላይ ታዋቂ ሰዎች ጋር ሲቀርቡ ታዋቂ ሰዎች እኮ ራሳቸው አይረዱም፣ ግን ህዝብ እንዲረዳ ያደርጋሉ ማለት ነው። ለምሳሌ ሀቢባ ጋር አሁን ብትሄድ ህዝብ እንዲረዳት ታደርጋለች። ቢያንስ ለሀገሯ ትበቃለች፣ ከልጆቿ ጋር ትገናኛለች። ከዛ በኋላ ያለውን አላህ ሱብሃነሁ ወተዓላ ነው የሚያውቀው። እኛ ታመናል እንሞታለን ስላለን አይደለም የምንሞተው፣ ጤነኛ ነን እንኖራለን ስላለን አይደለም የምንኖረው ማለት ነው። እሱ ነፍሳችን በሱ እጅ ነው ያለችው ማለት ነው። እና እባካችሁ ሼር አድርጋችሁ ሀቢባ ጋር እንድትረዳ አድርጉ። በጣም ነው የምታሳዝነው ወላሂ ሀቂቃ ማለት ነው። ምክንያቱም እንዲህ ያለቀሰች እባካችሁ ለሀገሬ አብቁኝ እያለች ብትሞት ሞተች ሊባል ነው፣ ሊለቀስ ነው። ለሬሳ ገንዘብ አዋጡ ሲሏችሁ ያኔ ታዋጣላችሁ። እና በጣም ያሳዝናል ሀቂቃ። ይህን ስል ደግሞ ያው እንዳትቀየሙኝ፣ ያው እንግዲህ ሁላችንም ዞሮ መሞታችን ስለማይቀር አንድ ቀን ሁላችንም ሬሳ እንሆናለን ማለት ነው። እና አላህ ሱብሃነሁ ወተዓላ ይድረስላት ለእህታችን። እባካችሁ ሼር አድርጉት። በመቀጠል ውድ ቤተሰቦች ይሄንን ቪዲዮ ሰሞኑን ሲዘዋወር አይታችሁታል ብዬ አስባለሁ። በጣም ብዙዎችን ያሳዘነ ቪዲዮ ነው ማለት ነው። እኔ በነገራችን ላይ ለመጀመሪያ ጊዜ ወንዶች እንደዚህ ሲያለቅሱ፣ ወንዶች ሲበሉ አየሁኝ። ያው በሴቶች የተለመደ ነው። ብዙ ጊዜ እናቴ፣ ወንድሜ፣ እህቴ በላችኝ እያሉ እያለቀሱ ሰዎች ሚዲያ የሚመጡበት ሰዓት ነው። በስቷል እንደዚህ አይነቱ ነገር። ያው ለጆሮአችንም ተለምደዋል ማለት ነው። ሀቂቃ በጣም ያሳዝናል። እና ወንዶች ጋር ግን የደረሰ አልመሰለኝም ነበር። ይሄው አሁን ወንዶም እያለቀሰ መጣ ማለት ነው። በጣም ነው የሚያሳዝነው። ያኔ ዞሮ ስደት ነው። ይሄንን ለማለት የፈለኩት ብዙ ጊዜ ያው ሴቶችን ደካማ ናቸው ብለን ስለምንታሰብ በቃ ማንም እንደፈለገ ያው
ታውቃላችሁ ያለውን ነገር ማለት ነው። እንትን ስለሚለን ስለሚጠቀምብን ከቤተሰቦቻችን ጨምሮ ማለት ነው። እና ሴቶች አይፈሩም፣ በቃ አይፈሯችሁም። ሴት ልጅ ስለሆናችሁ አይፈሯችሁም። ቤተሰብ እንደፈለገ ግን ወንድ ሲሆን ያው ወንድ ልጅ ከሴት ልጅ ጠንካራ ነው። ምን እኩልነት የፈለጋችሁ እኩልነት ብትሉት የፈለጋችሁ ምን ብትሉት ሴትና ወንድ እኩል አይደሉም። ይሄ አላህ Subhanahu Wa Ta'ala እኩል አላደረገንም እና እኛ ራሳችን ፈቶ ስለን እኩል ነን ልንል አንችልም። እና ወንዶች ጠንካራ ስለሆኑ ወንዶች ይፈራሉ ብዬ ነው የማስበውና እስከዛሬ ወንዶች ሲያለቅሱ አልሰማውም ነበር። ግን አሁን ይሄ ልጅ ሲያለቅስ ወላሂ በጣም ነው ያሳዝነኝ። ሱብሃንአላህ አስባችሁታል? 11 አመት ለፍቶ ቤትም ተሰርቶልሃል መኪና ተገዝቷል ተብሎ በመጨረሻ ሀገር ሲገባ ምንም የለውም። ሜዳ ላይ ነው አውጥተው የጣሉትና በጣም ያሳዝናል። ቤተሰብ ይሄን ያደርጋል ትላላችሁ? ቤተሰብ ይሄን ያደርጋል ትላላችሁ? ታስባላችሁ? ወላሂ በጣም ያሳዝናልና ቤተሰቦች ውድ ቤተሰቦች ማለት ነው እያንዳንዳችን ያው አብዛኛው ስደተኛ ንብረቱን፣ ቤቱን፣ ገንዘቡን በቤተሰቡ ስም ያኖራል። ከስንት አንዳንዶች በጣም ጥቂቶች ናቸው በራሳቸው ስም ገንዘብም ሆነ ቤትም በራሳቸው ስም የሚኖር። አብዛኛው በቤተሰብ ነው የሚያኖረው ማለት ነው በእምነት እና የኔ ቤተሰብ ታማኝ ነው የኔ ቤተሰብ በፍጹም አትበሉ። ጥንቃቄ አድርጉ። ወላሂ ሐቂቃ ማለት ነው በዚህ ጊዜ ሰው እየታመነ አይደለም። በቃ ማንኛውም ሰው እየታመነ አይደለም። በቃ የጥሩ ሰው ነው የምትሉት የኔ ቤተሰብማ ልዩ ነው ብትሉትም ዞሮ ሁሉም ሰው በሰዓቱ ጥቅመኛ ሆኗልና ጥንቃቄ አድርጉ። ታሞ ከማሳቀቅ አስቀድሞ መጠንቀቅ ይላል ሀገራችን ሰውና ጥንቃቄ ልናደርግ ይገባል። አብዛኛው ስደተኛ ያው እንደዛ ነው አብዛኞቻችን ማለት ነው። ቤተሰቦቻችን እናምናለን። የሌላውን ወሬ ስንሰማው አንዳንድ ሰው ቤተሰቡ እንላለን። ምን አይነት ጨካኝ ቤተሰብ ናቸው እንላለን። ግን ሰው ሁሉ ተቀይሯልና ጥንቃቄ አድርጉ። ራሳችሁን ጠብቁ። ከምናየው ከምንሰማው ነገር ከመስማትና ከንፈር ከመምጠጥ ባለፈ ትምህርትን እንወስድበት እኛም ነን ተገብረው ይገባል። ጥንቃቄ እናደርግ። ገንዘባችሁ ይሁን ቤትም ነገር ካላችሁ በሰው ካለ አገር ገብታችሁ ቢያንስ ዝያራ ሄዳችሁ ገንዘባችሁንም በራሳችሁ ስም መሬትም ካላችሁ ቤትም ካላችሁ በራሳችሁ ስም አድርጉ። ሐቂቃ ጊዜው በጣም ከፍቷል። ገንዘብ ሰይጣን ነው። ከማንንም ያባላችኋል። ከቤተሰባችሁ ባዳ እኮ ቢበላችሁ ምንም አይደለም። እኔ ሁሉ ጊዜ እላለሁኝ ባዳ ቢበላችሁ ምንም ማለት አይደለም። ባዳ ነው። የቤተሰባችሁ ግን በጣም ያሳምማል። ሐቂቃ ማለት ነው። ቤተሰብን ትረዳላችሁ፣ ትለፋላችሁ፣ ትሰራላችሁ። ከዛ በተረፈ ግን አልፎ እናንተን ልክ እንደ ባዳ ሲጠቀምባችሁ፣ ሲከዳችሁ ይህንን ነገር ማየት ሐቂቃ በጣም ልብ ያደማል። ከምንም በላይ ቤተሰብ ሲጎዳችሁ ነው የምትጎዱት። ባዳ ሰው ምንም አይደለም። በቃ ኖርማል ነው። እንደ ኖርማል ታልፎታላችሁና ጥንቃቄ አድርጉ። በጣም ነው ያኔ ድጋሚ ሰው አትሆኑም። ድጋሚ ሰው አታምኑ። ራሳችሁን እንኳን አታምኑ ማለት ነውና ይህ ከመፈጠሩ በፊት ጥንቃቄ እናደርግላችኋለሁ። በያላችሁ በሰላማችሁ ብዝት ይበል። ሰላም አለይኩም ወራህመቱላሂ ወበረካቱ።